እንግዲህ ውዶቼ እኔ መሰለ ለዛኔ አብረን እንስራ እስከ መጨረሻው ድረስ ተከታተሉ ማለት ነው። እዚህ ጋር እንግዲህ የሚያስፈልጉኝን ይዤ መጥቻለሁኝ። የተፈጨ ስጋ፣ ሽንኩርት፣ ቲማቲም፣ ለዛኒያ እና ጅብን ሙዛረላ፣ ወተት፣ ሀሊብ ኒዶ፣ እንደገና 2 ማንኪያ ዱቄት፣ ዘይት፣ ፍልፍል አስወድ፣ ጨው፣ ባህራት መሸከላ፣ ዝብዳ ትንሽ እጠቀማለሁ ማለት ነው። እንግዲህ አሁን ቀጥታ ወደ አሰራሩ እንሄዳለን ማለት ነው። እስከ መጨረሻ ድረስ ተከታተሉ፣ ትወዱታላችሁ። ሁላችሁም ሞክሩት ማለት ነው። እንግዲህ ሽንኩርታችንን ጨምርና ሽንኩርታችንን ትንሽ ውሃው መጠጥ እስከሚያደርግ እንጠብሰዋለን ማለት ነው። እና ሽንኩርታችን ትንሽ ውሃውን መጠጥ ካለ በኋላ ዘይት እንጨምራለን። እንግዲህ ዘይታችንን ጨምረን ሽንኩርታችንን በደንብ እንጠብሰዋለን ማለት ነው። ሽንኩርታችንን በደንብ ከጠበስነው በኋላ እዚህ ጋር ባህራት እጠቀማለሁ እኔ ማለት ነው። በይዞ ይሄ ባህራት ከሁሉም አይነት ቀለቀል ነውና አንድ አይነት እንትን ብቻ አይደለም፣ ብዙ አይነት ነው። እዚህ ጋር እንግዲህ ቅመምና ጨው ጨምሬያለሁኝ። ከዛ ከሽንኩርቱ ጋር እንደዚህ እንትን ካልነው በኋላ በደንብ የሽንኩርቱን እንትን እንዳደርግ ነው ማለት ነው እኔ እዚህ ጋር የምጠቀመው በቅድሚያ። እና መጨረሻ ላይ የተፈጨ ስጋችን እናስገባለን። በደንብ የቅመሙንና ሽንኩርቱን ምናምን እንትን እንዲል በደንብ አድርገን እንጠብሰዋለን ማለት ነው። እንግዲህ በዚህ መልኩ እየሆነ ነው። እንግዲህ ይህንን በደንብ እንደዚህ እያደረግን ካበሰል ነው በደንብ ባህራቱን የምንም ጣዕም እንዲያነሳ በደንብ አድርገን እናበስለዋለን ማለት ነው። ስጋችን ከበሰለልን በኋላ እንግዲህ በምታዩት መልኩ ስጋችን እየበሰለ ነው። ከዛ እዚህ ጋር ቲማቲማችንን እንጨምራለን። ቲማቲማችን እንደዚህ እንጨምራለን። እኔ ቲማቲም ቆዳ አነሳለሁ ማለት ነው። እዚህ ጋር እንግዲህ ይህን ቅጠል እውነት ለመናገር በኢትዮጵያ ምን እንደሚባል አላውቀውም፣ ግን በጣም ነው ሽታው የሚጥመው። በጣም አሪፍ ነው። ለዛኔያ ስሰራ ሁልጊዜም ለምጠቀመው እኔ ማለት ነው። ግን እውነት ለመናገር በኢትዮጵያ ምን እንደሚባል አላውቅም፣ ስሙን አላውቀውም ማለት ነው። እንግዲህ የምታውቁት ልትኖሩ ትችላላችሁ። ስሙን አላውቀውም ግን አውቀዋለሁ ቅጠሉን፣ ግን ስሙን ብዙም አይደለውም ማለት ነው። እና በጣም ነው የሚጥመው። የሆነ እንዴት ልበላችሁ የተነጠረ ቅቤ አይነት ሽታ ነው ያለውና በጣም አሪፍ ነው። ተጠቀሙት። ለዛኒያ ላይ ነው እኔ ብዙ ጊዜ የምጠቀመው። ኦሬዲ ይሄ ከሌለኝ ለዛኒያ ሁላ አልሰራም ማለት ነው። እና ተጠቀሙት፣ በጣም አሪፍ ነው። እንግዲህ እዚህ ጋር ውሃችን እየፈላ ነው። ጨውን እንጨምራለን። ከዛ ደግሞ ጨውና ዘይት እንጨምርና እንግዲህ ዘይት እየጨመርን ነው። ከዛ በመቀጠል እንግዲህ ለዛኒያችንን እንጨምራለን ውዶቼ። ለዛኒያን እንግዲህ እንደዚህ በቁመቱ ነው የምናደርገው ማለት ነው። ግን በራሱ እንትን ይላል። ያው እንትን እያለ ሲሄድ ወደ ታይ እየወረደ ሄድና በራሱ ጊዜ እንትን ይላል ማለት ነው። ያው እንዳይያያዝ አብሮ እንዳይጣበቅ ነው እንደዚህ
በተለያየ ቀስት በኩል የማስገባው ማለት ነው። እና እንግዲህ ላዛኒያችንን እንደዚህ ከጨመርነው በኋላ እንገጥመውና እንተዋለን ማለት ነው። እንግዲህ እንደምታዩት በዚህ መልኩ ሆኗል። በዚህ መልኩ ሆኖ እየበሰለ ነው ላዛኒያችን። እንግዲህ ላዛኒያችን አለቀ፣ ተጠነፈፈ። ቀጣይ ዝብዳ አድርገናል ብረት ድስቱ ላይ። እዚህ ጋር 2 ማንኪያ ዱቄት እና 7 ማንኪያ ሀሊብ ፓውደር አለኝ ማለት ነው። እንግዲህ ዝብዳውን እሳት ላይ እናደርጋለን። በመጀመሪያ ደረጃ እሳታችንን እንለኩስና ዝብዳውን እሳት ላይ አድርገን እንደዚህ ችክ ችክ እስከሚል ድረስ እንተውና ከዛ ትንሽ ዘይት እንጨምራለን። ከዛ እንደዚህ ዘይቱና ዝብዳው እንደዚህ ችክ ሲል 2 ማንኪያ ዱቄት እንጨምራለን ማለት ነው። ከዛ ይሄን በደንብ እንደዚህ እንትን እንለውና ትንሽ ጠበስ ጠበስ እናደርገዋለን በዘይቱን ማለት ነው። ዱቄቱ ትንሽ ከለሩ እንትን እንዲል እንደዚህ ጠበስ ጠበስ እናደርገዋለን። እንግዲህ እዚህ ጋር ወተቱን በውሃ እንበጠብጣለን ማለት ነው። እንደዚህ ከበጠበጥ ነው በኋላ ቀስ እያደረግን እየጨመርን እናማስለዋለን ማለት ነው። እንግዲህ እዩት እንደዚህ ይሆናል ዱቄታችን። ከዛ እዚህ ላይ እንግዲህ ትንሽ እየጨመርን እናማስላለን ማለት ነው። በትንሽ በትንሹ ጨመር እያደረግን እያማሰልን እስከ መጨረሻ ድረስ እናበስለዋለን ማለት ነው። እንግዲህ እንደዚህ እያደረግን ወተቱን በደንብ እንትን እያልን እናሸውና እንደዚህ ይሆናል ማለት ነው። እንግዲህ እስከሚንተከተክ ድረስ ያው እጃችን ማቆም የለበትም ማለት ነው። ቶሎ ቶሎ ማማሰል አለብን ቂጡ እንዳይዝብን ማለት ነው ብረት ድስቱ ከታች እና ይሄንን እንደዚህ እያደረግን በደንብ እናሸዋለን ማለት ነው በደንብ እስከሚፈላ ድረስ። እንግዲህ ውዶቼ በደንብ ይሄን እንደዚህ አድርገን እንትን እንጨምራለን። ላዛኒያኑ ጨምረናል። ሙዘረላውን ጨምረን እንግዲህ እንደዚህ እያማሰልነው ነው ውዶቼ። ከዛ በመቀጠል ትንሽ ጨውና ትንሽዬ ፍልፍል አስወድ እንጨምርበታለን ማለት ነው። ቁንዶ በርበሬና ጨው እንጨምራለን ማለት ነው። እዚህ ጋር ትንሽ ነው የምንጨምረው ጅብኑን ስላስገባንበት፣ ያው ጅብኑ የጨው ባህሪ ስላለው በትንሹ ነው የምናስገባው ጨውን ማለት ነው። እንግዲህ ጨራርሰናል ውዶቼ። አሁን እንግዲህ ቀጥታ ምንድነው የምናደርገው? ሁሉንም ነገር ሰራርተን አብስለናል። አሁን እንግዲህ ቀጥታ ምንድነው የምናደርገው? ስንያው ላይ እንደረድራለን ማለት ነው። እንግዲህ እዚህ ጋር በሻሚል የምሰራበት ስንያ አለኝ። ስንያው ላይ ትንሽ ከሰራ ነው እንትን ላይ እንደዚህ እናደርገዋለን ከታች ማለት ነው። ቄጡ መኮረኒው ላው ላይ እንዳይጣበቅ ስንያው ላይ ከዛ እሱን ታደረግን በኋላ ከዛ መኮረኒውን ከላይ እናደርጋለን ማለት ነው። ላዛኒያውን ማለት ነው። ላዛኒያኑ ከላይ ካደረግን በኋላ ከዛ ምንድነው የምናደርገው? አሁን እንትናችንን ሀሾውን ወይም ደግሞ ስጋችንን እንጨምርና ከዛ ስጋችንን እንትን እናደርገዋለን እንደዚህ። በጣም ነው ሽታው የሚጥመው እውነት ለመናገር እና ሞክሩት፣ ሁላችሁም ትወዱታላችሁ። ከዛ መጨረሻ ላይ እንግዲህ እንደዚህ ስጋውን ካደረግን በኋላ ከላይ ደግሞ የተወሰነ እንደዚህ በደንብ አድርገን ስጋውን እኔ 2 ጣበግ ነው የማደርገው ማለት ነው። ከዛ እዚህ ጋር እንደዚህ ትንሽ እናደርግበታለን። ከላይ ትንሽ እንትን ባል እናደርግበትና ከዛ ደግሞ ጅብን ሙዘረላውን
እናደርጋለን ማለት ነው። እንግዲህ ጅብን ሙዘረላ እናደርግበታለን። በደንብ ነው ጅብን ሙዘረላ እንደዚህ የምናደርግበት ማለት ነው። በጣም ይጥማል። በጣም አሪፍ ነው። ሞክሩት ሁላችሁም። እንግዲህ ጅብን ሙዘረላውን ካደረግን በኋላ ምንድነው የምናደርገው? መኮረኒውን አሁንም ደግሞ እሱን ደግሞ ከላይ እንደረድርና ከዛ አሁንም ደግሞ ስጋውን እናደርጋለን ማለት ነው። እንዳልኳችሁ እኔ ሁለት ጠበቅ ነው የማደርገው እና የመጨረሻውን ስጋችንን እዚህ ጋር እናደርጋለን ከላይ ማለት ነው። እዛ እንደዚህ ካደረግነው በኋላ አሁንም ደግመን ምንድነው የምናደርገው? ትንሽ ከላይ ከሰራነው እንትን ላይ በሻሚሉ ላይ ትንሽ እንትን እናደርገውና ክሬሙን ትንሽ ረጨት እናደርግበትና ከዛ መጨረሻ ምንድነው የምንጨምረው? ጅብን ሙዘረላ በደንብ እንደዚህ እናደርግበታለን። ጅብን ሙዘረላውን ማለት ነው። ከዛ ጅብን ሙዘረላውን አድርገን እንደዚህ ከጨረስን በኋላ ቀጣይ ላይ እንደምናደርገው መኮረኒ እናለብሳለን ማለት ነው። መኮረኒው እንደዚህ እናለብሳለን ከላይ። ከዛ መጨረሻ ላይ ምንድነው የምናደርገው? የሰራነውን ክሬም ይሄንን ክሬሙን ከላይ እናደርገዋለን ሁሉንም ማለት ነው። እንግዲህ የመጨረሻው ስቴፕ ላይ ደርሰናል። ክሬሙን ሁሉንም ከላይ እናደርግለን እንደዚህ ማለት ነው። ያው በአንድ እጄ ስልክ ስለያዝኩ ነው እንግዲህ በደንብ እንትን የማይላችሁ ማለት ነው። እና እንግዲህ የሰራነውን እንትን ከላይ እንደዚህ ጨምረናል። ከዛ መጨረሻ ላይ ምንድነው ጅብን ሙዘረላ እንጨምርበታለን። ጅብን ሙዘረላ ከጨመርን በኋላ ከዛ ዝብዳ ትንሽ መጨመርም አለመጨመርም ትችላላችሁ። እኔ ግን ዝብዳ በትናንሹ ቆርጬ ከላይ ጣል ጣል አደርግበታለሁ ማለት ነው። ከላይ በትናንሿ ቆርጬ ዝብዳ አለች ማለት ነው። እሷን ተላይ ራቅ ራቅ አድርገን ጣል ጣል እናደርግበታለን። ለምን ከላይ ክሬሙ ድርቅ እንዳይል ማለት ነው። ዝብዳ ተላይ ጣል ጣል ስናደርግበት ክሬሙ እሳቱ ሲመታው ተላይ ድርቅ አይልም ማለት ነው። እና እንደዚህ እናረጋለን። ዝብዳችንን እንግዲህ ፍረናችንን ሸቅለናል ማለት ነው። ፍረን ውስጥ አስገብተነዋል። ከ15 ደቂቃ በኋላ ይሄን መስሎ ወጥቷል ማለት ነው። አሪፍ ነው። እንግዲህ በጣም ትወዱታላችሁ። እንግዲህ ይህን ይመስላል የዛሬው ለዛኔያችን ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አስተያየታችሁን አስቀምጡ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ